ሞይ በቀይጃለሁ እሺ ቻው ያኔ ልጅ እዛሽ ልጅ ቤት ደግሞ እንዳትሄጂ አይ ፈጣሪ ምን ነው አንድ ልጅ አረ ልብ ስትልኝ አይ ምን ፈለክ ደህና ነሽ አይደል አዎ ደህና ነኝ ሌላ የምትለው ነገር አለ አይ አዎ አፈቅርሻለሁ እኮ ሰው መስለህ ራሱ አትታየኝ ለኔ ግን አንቺ ብቻ ነሽ የምትታየኝ ማርያምን እኔ ብቻ ነኝ የምታይክ ስለዚህ በደንብ አድርገህ ስማኝ ምን እንደምልክ አሁን ነው ከዚህ ጥፋ ሂድ እሺ እሄዳለሁ ግን መቼም እንዴት አንድ ጓደኛ ካስፈልግሽ አስታውሽ እንደነሱ እንዳለ ላንቺ ብሎ ህይወቱን የሚሰጥና አንድ አፍቃሪ እንዳለሽ ላንቺ ብዬ ምንም አደርጋለሁ ምን ይመስላል ጅል መቼ የተነዳ በራስቃው ደቂ እስኪ እያለቀስክ ነው እንዴ ገደላ አብዳሃል እንዴ ወንድ ልጅ ያለቅሳል ቢጎልም ከቶምነት ለዚህ እኮ ነው የምነግርህ የሌለውን ነገር ለመሆን አትሞክር እስኪ ማንነትን ተመልከት እንዴት እንደምታልቃቅስ አይተኸዋል ተው በቃ ይሄን ሁሉ በእናትህ የሚማነት ዛሬ መቼ የተነዳ ሳልሰስትሆን በፍቅር ብኖር አሁንም እዛች ልጅ ቤት ሄድክ አይደል አትወድህም እኮ ልጄ እናቴ በጣም እኮ ነው የምትናፍቀኝ በጣም እናቴ ትሙት ሰማኛለህ ይህ ፍቅር መጽሐፍ ወይም ግጥም ላይ ነው እንጂ ህይወት ውስጥ የለም እማ ለምን እንደማዘመለው ጻፍ እንደው እንግዲህ ለኔ ወይስ የሆነ ቦታ ትለኛለች ወይስ ራኔ ተለጨለው ለምንድን ነው እንደዚህ የምትሆነው ልጄ እኔ እናት አለሁልህ ከማንምና ከምንም በላይ ልጄ ነው የምፈልገው ደግሞ ሁሉም በጊዜው ይሆናል እሺ ልጄ ስበድል ዛሬም ልቤን መቼ የተነዳ በራስቃው ደቂ ምን ተከቼ ልርሳሽ አንቺ ሰው ኧረ እኔስ ፍጹም አፈቅርሻለሁ እኮ አልጨክን ልቤ አልተ ሰው መስለህ ራሱ አትታየኝ የኔ ልጅ ተዛሃል እኮ ምን ሆንክብኝ ልጄ እማ በቃ አልቻልኩም ይህ ፍቅር ግን ምንኛ እያለሁ እኔን ሞኙን እኮ ገደለኝ ቆይ የኔ ልጅ የሆነ ቦታ ደርሼ እመጣለሁ ምን ተክቼ ልርሳሽ አንቺ ሰው ኧረ እኔስ ፍጹም አልቻልኩም አልጨክን ልቤ አልተዋለኝ አምላኬ ተው በቃ የኔ ልጅ አንዴ ማውራት እንችላለን ምን ነው ማዘር ችግር አለኝ አንዴ ላውራሽ ነኝ ልቤም ተወኝንን ባንቺ ቆረበ እንዴ ምን ይሻላል አረሳሽ እባክሽ የኔ ልጅ እባክሽ እንዴት ብዬ ልርሳሽ አልችላለ ሆዴ እባክሽ የኔ ልጅ ልጄን አድኝልኝ ቀንም ሌሊትም ራሱን ስለማጥፋት ነው የሚያወራው እሺ ማዘር ይነሱ እሺ አረሳሽም እንዴት ሆናለው አልችል በሰው እሺ እኔ እናት ቆይ ምንድነው ማድረግ ያለብኝ እባክሽ ልጄን ቅረቢ ደግሞ ማን ያውቃል ስትቀርቢው ልትወጂው ትችያለሽ እኔ አዎ ምን ላድርግ ከፈጣሪ የተሰጠኝ እንቁይ ነው እባክሽ ልጄን ቅረቢልኝ አለበለዚያ ልጄን አጣዋለሁ እሺ ማደር
ልብ ያልታደለን ተንከራተት ምነው በኔ ቀኑ ጎደለ። የት ሄደሽ ነው? እዚሁ ጎረቤት ቀን ቆጥሮ ተደክሞ አወረድሽ። እኔ ሞኙ አንቺ ዝቅ ጉሽ አይደል? እባክሽ ንቀሽኝ እናት። ልጄ እናትህ እኮ ነኝ። ለአንተ ምንም ነገር አደርጋለሁ። ቀን ቆጥሮ ተደክሞ ቢለፋ የሚተካሽ ተፋ። የኔ እናት እባክሽን በክፋት አትይብኝ። አንተ ልብ ላይ ያለው ሐሳብ እኔ ልብ ላይ የለም። ግን እኮ አሁን እሺ ብለሽ ነበር። እናቴ እባክሽን ተረጂኝ። እናቴን በቅርቡ ነው ሞት የነጠቀኝ። ኧረ ፈጣሪ ምን አድርጌ ሰው አይደለሁም እንዴ? ፍቅር አይገባኝም እናት ወይስ ፈጣሪ እንደዚህ ባይወደኝ? አንድ ቀን የራሴ የምትለው ሰው አይነህ እያየ ሲሞት አንተ እሱን ማዳን ሳትችል ስትቀር ያን ይገባል። ስለዚህ አታማር። እኔ አሁን የልብ ስብራት ነኝ። እባካችሁ ራስ ወዳዳችሁ ነው። አሁንም የመጣሁት ለእናትህ ብዬ ስለአንቺ ምንም ሳላውቅ እንደሆነ ያፈቀርኩት አንቺን ብቻ ነው። ራስ ወዳድ መሆን አልፈልግም። ግን አንቺ ስናፍቂኝ ነገር ሁሌ ነው የምትናፍቂኝ። ፎይ ነው ብለሽ ካላሰብሽና ካላቅሽኝ ሁሉም ከጎንሽ ነኝ እንጂ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋም። አይኩረት ልብሽ ይዞ ጥላቻ ማርኜን ያለም የዛሬን ብቻ። የኔ ልጅ ደህና ነህ? ግን ደህና እንኳን አይደለሁ። ይሄ ልባችን በጣም ፈሪ ነው። እሱን ማጃጃልና ማባበል ነው ያለብን። እሺ እናቴ። የኔ ልጅ አሁን ከምን ጊዜውም በላይ ታስፈልጋታለህ። መቼም ቢሆን ተስፋ እንዳትቆርጥ። እሺ እናቴ። አሁን እሷ ጋር ሂድ። እሺ ማሪኛ ሞትብሽ ምናለ ሌላ ኩራቲ ትዙዬ፣ እባክህ ተወኝ በእናትህ ሞት። ትዙዬ ለራስ ወዳዶኛ አይደለም፣ ግን እንድታውቂልኝ የምፈልገው ነገር የትኛውም ዶክተር አያድነኝ። መዳንም ከልብ በአንድ ሰው እሷም አንቺ ብቻ ነው። የልቤ ስብራት አሁን ጨለማውን ብቻ ነው የሚያሳይ። ቃሌን በአምላክ ብቻ ጸልይ። ሰጣለ ንጹህ ልብ ነው ያለው። አንቺን ብቻ ዘውትር ታምኜሽ ኖራ የኔ ሴት አንቺ ብቻ ነሽ። እናቴ ምትክ ሁሌም ቢሆን ጸልይልሻለሁ። ክፉ አይንካሽ። አንቺን ብቻ ዘውትር ታምኜሽ ኖራለሁ። የኔ ልጅ የኔ ቆንጆ ልጅ ፍቅርን የታደሉ ጥቂቶች ናቸው። ስለዚህ በራስህ ልትኮራ ይገባል። ምክንያቱም አንተ ንጹህ ልብ ነው ያለህ። ስለዚህ ንጹህ ልብ ካለ ፈጣሪ ይወደኛል ማለት ነው። ደግሞ ይሄ ምን ማለት ነው? በል አሁን ብዙ ስራ አለብኝ። ደግሞ እንዴት ነው ያማረብኝ? ካይኔ ያውጣ። እሺ የኔ እናት እወድሻለሁ። እሺ በቃ ቻው። ይደሙ አይኗን ምልየው የደንቡላ አድርስ እፎይ ብዬ እንዳድር የልቤን ባይደርስ የልቤን አንቺ ልጅ ሰሞኑን ግን ልክ ነሽ። ሐሳብ ውስጥ እየገባሽ እኮ ነው። ታውቆሻል? አዎ አክስቴ፣ እዚህ ምድር ላይ ብቸኛውን ንጹህ አፍቃሪና ጥሩ ልብ ያለውን ሰው ተዋወቅኩኝ። ምን አይነት ሰው ነው ደግሞ? ትንሽ ደባሪ አይነት ሰው ነው። ብዙም አያወራም። ሲታይ ቀለል ያለ ሰው ነው። በቃ እዚህ ምድር ላይ የሌለውን ፍቅር በልቡ ተሸክሞ የሚኖር ብቸኛው አፍቃሪ ነው። እስኪ እናየዋለን። አሁን ግን በጣም ደስተኛ ትመስላለህ። አዎ
ታውቃለህ ጸድልኝ አለችኝ እኮ። እንዴት የሰው ልጅ እያለቀሰ ያምራል። በጣም ኃይለኛ ትመስላለች፣ ግን ንጹህና የዋህ ልብ ያላት ሴት ናት። የኔ ሴት ፈጣሪ ይጠብቅልኝ። ምን ነው እንዴት የሰው ልጅ በዚህ ልክ ያፈቅራል? ከላይ ፈጣሪ ሲወድ ንጹህ ልብ ይሰጣል። አክስቴ ትንሽ ስለደበረኝ አየር ተቀብዬ እመጣለሁኝ። እሺ ከላይ ታች ተንጎራድቼ። ደህና ነሽ? ደህና አምሮብሃል ደግሞ አይደል? እናቴ ናት ቆንጆ ነው ሄድ ብላኝ ነው። አንድ ጠይቅ። እሺ ሰው ነህ ወይስ መልአክ? የእሱ ፍጥረት ነኝ፣ ነገር ግን ንጹህ ልብ ያለኝ። አውቃለሁ። ፈቃደኛ ከሆንክ ነገ ቤተክርስቲያን ላግኝ? አዎ እሺ በቃ ነገ እንገናኛለን። ቻው። እሺ እሺ። እብድ ይደሞ አይኗን ያሸዋ ላይ ገድል በአለት ተጻፈ በጥበብ በፍልፍል ተቀለጠ ከፈን በራ ልቦናይ። ምነው ትዙዬ ዛሬ እናቴ ሞተችበት ቀን ተሰረዘ ወረት ያሸዋ ላይ ገድል በአለት ተጻፈ በጥበብ በፍልፍል ተቀለጠ ከፈን በራ ልቦናይ። ብቻዬን ተውኩና አሻኝ ብቻዬን አበጀ ሐዘኔ ሴት ካዜ ልትሰጠኝ ነው ለካ ሳቂ ባንቀልቤ አተበልኝ ልቤ በራሱ መንጀንባ ጸአድ አረገለኝ ፍቅር ሆድ ገባ የማልኩት ሊጸና ከፍቅር ሸሽቼ አስማለኝ በስሙ ለሱ ተረትቼ ስጎራኔ አይሽ እናቴ ቀሚስሽን እኮ ለብሰሽ ደስ አለሽ። እንዲህ ብለሽኝ ነበር አንዴን የምትይው ሰው ከራሱ በላይ አስበልጦ የሚወድሽ ሰው ስታገኝ ይህን ቀሚስ ለብሰሽ ሂጂ ብለሽኝ ነበር። ይኸው እሱ ነው ለካ እንዳንቺ ንጹህ ልብ ያለው ሰው። የኔ እናት እንዴት እንደሚወደኝ ብታይ፣ በሱ ውስጥ አንቺን አያት። አንቺ ግን እንዴት ነሽ? በረደሽ? አልተመቸሽም አይደል? ደሞ ስለኔ አታስቢ፣ ለኔ ሰለልኝ። እሺ ያሸዋ ላይ ገድል በአለት ተጻፈ በጥበብ በፍልፍል ተቀለጠ ከፈን በራ ልቦናይ። ብቻዬን ተውኩና አሻኝ ብቻዬን ከሰረዘ ወረት ያሸዋ ላይ ገድል በአለት ተጻፈ በጥበብ በፍልፍል ተቀለጠ ከፈን በራ። ማመን አቃተኝ። ጨለማን ጨለማ አይደለም ብርሃን ነው ሊያጠፋው የሚችለው። አንተ ደግሞ የኔ ብርሃን ነህ። አይምሮዬም ልቤም ያንቺ ናቸው። ድንገት ፊትሽን ካዞርሽብኝ ሁለቱም ሞተው ከጥቅም ውጭ ይሆናሉ። የኔ እናት ህይወትን ሰጠችኝ፣ ያንተ እናት ደግሞ አንተን የመሰለ ምርጥ አፍቃሪ ሰጠችኝ። ስለዚህ እድለኛ ነኝ። ብሩቀን መጣ፣ በቃ ነገ እንገናኛለን። እሺ ባንቺ እንደገና ወንድ መሆን ያለበት ሰዓት ነው። እሱን ደግሞ አሳይሻለሁ። እማዬ አናለንደኔ ምን ነው የኔ ልጅ? ተሱዬ እኮ አንተ የኔ ብርሃን አለች። ምኞት ፍጽኑ ዛሬ እኮ እናቴ ጋር ይዤው ሄድኩኝ። አንቺ ልጅ አፈቅርሽው እንዴ? በፍቅርሽ ዜማ እንደዛ ነገር እስካየው ጓጓ። እናቴ
አባቴ ምን አይነት ሰው ነበር? እስኪ ዛሬ ንገሪኝ። የኔ ዓለምማ አልፈራም ነገን እንዳምና አንሻለሽና አባትማ ከፍ ያደረግሽ በጣም ቆፍጣና ወንዶችም ሴቶችም የሚፈሩት እጅግ ጠንካራና ተወዳጅ ነበር። አረ በተለይ ፀጉሩን ሲያበጥር እንዴት እንደምወደው ያለሽና በቃ ቀብራራ ነው። በላና ታስታውስን ወዲ ብሳይ አሁን ሱቅ ደርሼ ልምጣ። ከፍ ያደረግሽ አይምሮዬም ልቤም ያንቺ ናቸው። ድንገት ፊትሽን ካዞርሽብኝ ሁለቱም ሞተው ከጥቅም ውጭ ይሆናሉ። ታየው በይፋ ጎን ያለሽና ማመን አቃተኝ የህልሜን ንግሥት የናርክና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግሥት የናርክና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜን ንግሥት የናርክና ብሩህ ቀን መጣ። እናቴ ትዙ ጋር ሽንጣሽ ቆይ አንዴ ጠብቀኝ እሺ። ባንቺ እንደገና አትጠጣው ግን ይዘጋው እንደሰከርክ አስመሰልሽ ልጄ። እንዴ ለምን እናቴ? የሰከረ ሰው የልቡን ይናገራል። ስለዚህ ሂድና የልብህን የሚሰማህን ነገር ንገራት። በልንካ እሺ እናት። ማን አለ እንደኔ ምን አለ ሳልሞት ልጄን ብታሳይ። አይ ቀኔ ወጣለት ምኞት ፍትኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ። አቤት ትዙ ትኖራለች? አው ቆይ ልጥራለህ። አልፈራም ነገን እንዳምና አንሻለሽና በፍቅርሽ ከፍ ያደረግሽ ምን የመሰለው እንደ ወንድ ልጅ እየፈለግሽ ነው? ወንድ አው በተለይ ቁንጅና። እስኪ ቆይ ልያው ጠበቃ አድርጊው እሺ። የማፈቅረው ሰው እንዳለ እንዳትረሺ። አልፈራም ነገን እንዳምና አንሻለሽና በፍቅርሽ ከፍ ያደረግሽ እንደ ደመና ንግሥቴ የቤቴ ግርማ ምን ሆንክብኝ የኔ ቆንጆ? ይሄን አልከጠጣህማ እኔን በዚህ ግርግር እንዴት ታውቀኛለህ? አውቅሻለሁ። ከሺዎች ከመቶ ሺዎች ከሚሊዮኖች መሃል አንቺን አውቅሻለሁ። እኔ መስታወት ፊት የራሴን ፊት ለራስ እችላለሁ። ያንቺን መቼም አልረሳም። አሁን ታገቢኛለሽ ወይስ ልሞትብሽ? እናቴ ትለኛለች ደረቱ ላይ ፀጉር የሌለው ወንድ መታመን የለበትም። አትመኝ፣ ግን ዝም ብለሽ አግቢ። ጋብቻ አንተ በልሽ እንቀባለን። ምን ደስ አለ በጣም። ይሄን ነገር ማለት እናቴ ልንገራት። እስከዛ አንቺም የሙሽራ ልብስ እየመረጥሽ ጠብቂኝ እሺ። ፍኪልኛ የኔ ብርሃን የኔ መብራት ነይልኛ። እንዴት ሰው ሞኝም እብድም ወንድም ይሆናል? አዲስ ምዕራፍ ልይዝ ነው ሕይወቴ ይሄ ውድሜ ለሷ በፍቅሯ እማዬ እማ ኧረ አታስደንግጠኝ። ምን ሆንክ? እሺ ልጅሽ ሊያገባ ነው። የትኛው? እኔ ነኝ። ማርያምን የሐረቄሽ አስማተኛ ለልጅ እንደወርሱ አስቀምጪኝ። ቆይ ልደውል። አንድም ሰው እንዳይቀር ሄሎ ልጄ ሊያገባ ነው። ሄሎ ስናፍቅሽ ልጄ ሊያገባ ነው። ሄሎ ስንታየው እንዴት ዋልክ? ኧረ ልጄ ሊያገባ ነው። ታድጊ ሄሎ በድሉ እንዴት ነህ? ልጄ ሊያገባ ነው። ግርሻን ለቤቴ ልጄ ምን ነው? ከረጅም ጊዜ በኋላ ሳቅሽን አየሁት እኮ። የኔ መሳቅ አሁን መቼውን ሰርጋችሁ? እናቴ አንቺ እንደስጋልሽ ንግም መሆን ይችላልሽ። አይ ፈጣሪ አንተ ምን ይሳናል? በድብቅ የጸለይኩትን በአደባባይ ካስከኝ አይደል? የኔ እናት
ሁሌም ሳቂልኝ። እሺ አሜን። ሞት ይርሳኝ። ያ መናጤ አጎት ጋር ሳልደውልልህ ስጋ ሆኖ ካልጠቀመን ያንተን ትልቅነት በማሳየት ትንሽነታቸውን መናገር ነው ያለብህ። ትዙይ ንጹህ ልብ ስላለሽ ንጹህ የሆነ ባል ሰጥቶሻል። እናትሽ እና የታዙ ምኞቴ ነበር። እናቴ ብትኖርልኝ ለኔ ምኞቴ ነበር። ግን ፈጠረሽ ነገር ግን አትርሺ። አንቺም እናቴ ነሽ። አይኔም ባይኔ ላይ ነው ሁለት ነፍስ ሆነች ወግ ልታሳየኝ መስከነ የእውነት መንገድ ተጀመረ አምላክ ፈቃድ በከበረ የእውነት መንገድ ተጀመረ አምላክ ፈቃድ በከበረ አዲስ ምዕራፍ አዲስ ተስፋ ነገመደ ላይ ፈታ የኔ ዓለም ስለ ሁሉም ነገር ፈጣሪ ይመስገን። ማን አስቦት ያውቃል ሞኙ ሰው ይሆናል ብሎ። አያውቁህም እንጂ አንተ ሞኝም እብድም ወንድም ነክ። የተዘራ ከእውነት ፍሬ የሚያባብል ውዴ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ እንኳን ደስ አለሽ። እንኳን አብሮ ደስ አለን። ሽራ ሁሌም አበባ የማይጠወልግ በረከት ይግባ። እንዳረከው ሱፍ እንደ ሜሎዋ እንዳጎረስካት እንደ ጉርሻዋ ከፍ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ። ይሄ የኔና የእናት ታሪክ ነው ልጄ። እናትና አያትህን የማይቀረው ሞት ነጠቀኝ። አባዬ በጣም ተወዳት ነበራ። አይቻልም እንጂ ቢቻልማ ኑሮ ደስታዬን ሰጠቻ ሳቄን ጨምሬላት ነፍሴን በሰጠኋት። እኔም እወዳለሁ። እሺ አባዬ። የኔ አበባ በጣም እያመመኝ ያለው ነገር ቢኖር ለራሳሽ እየሞከርኩ ነው፣ ግን ተመጫለሽ ብዬ እየጠበቅኩ ነው። አባዬ እኛ እሷ ጋር መሄድ አንችልም እንዴ? አይ በየኔ አበባ ሁሌም ትናፍቂኛለሽ፣ ሁሌም ልቤ ውስጥ ትኖሪያለሽ። አሁን ልጁን ይዤው ልሂድና ነገ በጧት እመጣለሁ። አባዬ ለእናቴ የገጠምክላትን ግጥም በልልኝ እስቲ። እሺ የኔ ልጅ አልበቃት አለና ያምናው የትናንቱ ልትናፍቀኝ መጣች ዛሬም በጧቱ። እንዲያው በማለዳ ከእንቅልፌ ስነሳ ቁርሴንም በልቼ እስኪደርስ ምሳ እራትም ስበላ ስተኛ ቀስቀሳ ትዝ ትለኛለች ምን ይሳናት እሷ የኔ ልጅ። ብዙ ጊዜ በጉጉት ከምንጠብቃቸው ነገሮች ይልቅ በድንገት የምናገኛቸው ነገሮች ውብ ናቸው። ስለዚህ ነገን ሳይሆን ዛሬን ነው ልጅ። እንዴት ሆናለሁ የናፈቀኝ ለታ ምን ያፈቀርታ ሰውንም አላይ የናፈቀኝ ለታ ወጥቶ ይሆናል ብሎኝ አይሆንም ስለው ማርያምን ብሎኝ ሞቼ ሆነ